ኦ ድንግል አኮ በተላዮ ዘልቂ ከማዋልደ ዕብራውያን ለያገዝፋ ክሳዶን ድንግል ሆይ አንገታቸውን እንደሚያወፍሩ እንደ ዕብራውያን ልጆች በዋዛ በፈዛዛ በቧልት በጨዋታ ያደግሽ አይደለም። የዕብራውያን ሴቶች ልጆች እስክስታ ሲወርዱ አንገታቸውን ያወፍሩ ነበርና አላ በቅድስና ወበንጽ ውስተ ቤተ መቅደስ ነበርኪ በቅድስና በንጽህና በቤተ መቅደስ ጸንተሽ ኖርሽ እንጂ። ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለም። አንድም የተመገብሽው ህብስት ምድራዊ አይደለም። አላ ህብስተ ሰማያዊም ሰማየ ሰማያት ዘበሰለ ሰማያዊ ህብስትን ተመገብሽ እንጂ። አንድም የተመገብሽው ህብስት ሰማያዊ ነው እንጂ። ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለም። አንድም የጠጣሽው መጠጥ ምድራዊ አይደለም። አላ ስቴ ሰማያዊም ሰማየ ሰማያት ዘተቀድሃ ሰማያዊ መጠጥን ጠጣሽ እንጂ። አንድም የጠጣሽው መጠጥ ሰማያዊ መጠጥ ነው እንጂ። ዘተቀድሃ ዘበሰለ አለ። አሁን በሰማይ እንጀራ ጋጋሪ ወይን አሳላፊ ኖሮ አይደለም፣ በግብር አምላካዊ የተገኘ ከሰማይ የወረደ ሲል ነው እንጂ። እመቤታችን የብጻት ልጅ ናት። 3 ዓመት ሲሆናት ሆዷ ሰው ሳይወድ አፏ እህል ሳይለምድ ብለው እናት አባቷ ወስደው ለቤተ እግዚአብሔር ሰጧት። ሊቀ ካህናቱ ዘካርያስ ይባላል። ካህናቱን ሰብስቦ የምግቧን ነገር ሲማከር መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ዛሬስ ሀብቴን ማዕረጌን በሰው መካከል ሊገልጥልኝ ነው ብሎ ሊቀበል ቢነሳ መልአኩ ወደ ላይ ሰቀቀበት። ካህናቱ ሊቀበሉ ተነሱ፣ ወደ ላይ ይዞ ሰቀቀባቸው። ሐና ኢያቄምም ሊቀበሉ ቀረቡ፣ ወደ ላይ ሰቀቀባቸው። ሐና ምናልባት ለዚች ብላቴና የወረደ መንፈስ ቅዱስ እንደሆነ እስኪ ትተሻት ጥቂት እልፍ በይ አላት። ትታት እልፍ ስትል ድንኩል ድንኩል እያለች እናቷን ስትከተል መልአኩ አቅፎ አንድ ክንፉን አጎናጽፎ አንድ ክንፉን ጋርዶ በቆመ ብእሲ አድርጎ መግቧት አርጓል። የምግቧ ነገርስ ከተያዘልን ከሰው ጋር ምን ያጋፋታል? ኑሮዋ ከቤተ መቅደስ ይሁን ብለው ከቤተ መቅደስ አግብተው ትተዋት ሄደዋል። መላእክት ከበው በዙሪያዋ ተኰልኩለው 12 ዓመት በቤተ መቅደስ አጫውተዋታልና እንዲህ አለ። ኦ ድንግል አኮ ዘታምሪ ርሳተ ከማንስት ለም ቅድሜኪ ወምድሬኪ ድንግል ሆይ ከአንቺ አስቀድመው እንደነበሩ ከአንቺም በኋላ እንደሚነሱ ሴቶች ርሳተ ኃጢአትን ዘርአ ወራዙትን የምታውቂ አይደለም። አላ በቅድስና ወበንጽ ስርጉት አንቲ በንጽህና በቅድስና ኖርሽ እንጂ። አንድም ንጽህናን ቅድስናን ጌጥ ሽልማት አደረግሽ እንጂ። ኦ ድንግል አኮ ወራዙት ስፉጣን ዘናዘዙኪ ድንግል ሆይ ገሉን ጠጠሩን ወርቅ ብር አስመስለው በጨርቅ እየሰፉ ሴቶችን የሚያታልሉ የሚሸነግሉ ወራዙት ያታለሉሽ አይደለም። አላ መላእክተ ሰማይ አወጹኪ መላእክት ሊቃነ መላእክት አረጋጉሽ አጫወቱሽ እንጂ። በከመ ተብለ ካህናት ወሊቃነ ካህናት ወደሱኪ ካህናት ሊቃነ ካህናት አመሰገኑሽ እንጂ። ይህስ እንደምንድን ነው ቢሉ መላእክት እመቤታችንን በቤተ መቅደስ ውድስት አንቲ